ዛሬ የሴትዮዋን ጉድ ልንገራችሁ ተመልካቾቼ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የኔ ሸምስ ቲዩብ ቤተሰቦች ጀማዎች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። እንደዚህ ወር መጨረሻ ሲሆን የኔ መዳም ብቻ ናት ወይስ የእናንተን መዳም? አንዳንድ መዳሞች ጸባያቸውን ያስተካክላሉ ወር ማለቂያ ሲደርስ ማለት ነው። አንዳንዶቹ ይነሳባቸዋል ማለት ነው። የኔዋ ከነሱ ውስጥ አንዷ ነች። ዛሬ በሰላም ተነስቼ ጌታዬ በሰላም እንዳሳደርከኝ በሰላም አውለኝ ብዬ ወደ ስራ የገባው ከገባው በኋላ መጣችና ሰላም አለችኝ። ሰላም አልኳት። ሰላም ብላ አታውቅም ብለን ገባ ማድቤት ሲገባ በጠዋት ራሱ አመጣም ከመጣችን በሩን ክፍት ተዘጋጅ ትላለች ማለት ነው። ሰላም ማለት አታውቅም ማለት ነው። አንዳንዴ መዳሞች እኮ ሰላም አለይኩም ይላል፣ ሰባህ ከይር ይላል፣ ሰላም ይላል። ያኔ በጠዋቱ ሲገናኝ ማለት ነው። ከኛ ጋር ሲገናኙ ሰላም ይላሉ። እኔ በፊት እየሰራችሁ ሰዎች እንደዛ ነበሩ። እኔ ቀድሜ ከተነሳው እሷ ሰላም ትለኛለች፣ እሷ ቀድመ ከተነሳች እኔ ሰላም እላታለሁ ማለት ነው። ዛሬ ሰላምታ አልለመድኩምና ሰላም አለችኝና ሰላም አልኳት። ከዛ ትእዛዝ ሰጠችኝ፣ የቁርስ ማለት ነው። የቁርስ ትእዛዝ ሰጠችኝና እሺ ብዬ ወደ መስራት ገባው። ከገባው በኋላ ወጣ 5 ደቂቃ ሳይሆን ጠራችኝ መልሳ። እንዴ ሀሳብ ቀይረ ነው ወይስ ምን ሆነ ነው ሴትዮ መልሰ የምትጠራኝ ብዬ አብዬት ብዬ ሄድኩና ብዬ ሄድኩ። ሲሄድ የዚህ ወር ብር ትፈልጊዋለሽ ወይ? እና እኔ ከሚቀጥለው ወር ጨምሬ እሰጥሻለሁ፣ ሰብር አድርጊ፣ ባንኬ ብር ቆርጦብኛል። ስለዚህ በሚቀጥለው ወር አንድ ላይ አድርጌ እሰጥሻለሁ አለችኝ። ከዛ ማዳም እኔ መላክ እፈልጋለሁ፣ መላክ ባልፈልግ አዲ ችግር የለም እተው ነበር፣ ግን አሁን የዚህ ወር መላክ እፈልጋለሁ። ስለዚህ መስጣት ይሻላል፣ እስከሚመጣ ወር እኔ ያስፈልገኛል አልኳት። ከዛ እንደዛ ስላት ምን አለች መሰለች? እኔ ፈገግ ያላ እንትን ነው በፊት ነው ያወራኋት ማለት ነው። ፈገግ ብዬ ምንም አልተኮሳተርኩ ምንም አላልኳት። ከዛ በቃ ሂጂ አለችኝ ማለት ነው። ከዛ ሂጂ ያለችና ከዛ ዝም ብዬ ምን መላኳት መጣው ማለት ነው። መጥቼ ወደ ስራዬ ገባሁ። ከዛ ወደ ስራዬ ገብቼ ቁርሴን ሰርቼ ጨርሼ ተመልሳ ማድቤት መጣች፣ ነገር ፍለጋ ማለት ነው። ስራ እኔ ማድቤት ውስጥ ያለው ድሮ አትመላለስም አዲስ አበባ ያመጣ ገብታ አስቤዛዎችን ከፋፍታ አይታ ያለች ማለት ነው። ግዝም ምን ሳታወራ ወጣች። ዝም ብዬ ወደ ስራዬ ማለት ነው። ወደ ስራዬ ገብቼ ስራዬን ቁርሴን አዘጋጀው፣ ቁርሴን አቀረብኩ። ከዛ ቁርሴ ከበላች በኋላ ከዛ ጠራችኝ መልሳ ማለት ነው። ስትያለ ተነስቶባታል እንዴ ምንድነው? በጠዋቱ ትእዛዝ በጠዋቱ ዝም ብላ ትጠራኛለች ብዬ በቃ ከራሴ ጋር ተናድጄ ሄድኩ ወደ ትእዛዝ ማለት ነው። ሲሄድ ያኔ ንጹህ ነው። ከዛ ቤቱ ራሱ ንጹህ ነው ዝም ብላ። ከዛ የመጅልስ ሽንት ቤት እኮ ቆሽሿል፣ የመጅልስ ሽንት ቤት እኮ ቆሽሿል፣ ሂጂና አዝጂ አለችኝ። እሺ አልኳት፣ ተማም አልኳት። እሺ ተማም አልኳት። ከዛ ለለለ ማፊ ተማም ሮህ ነጥፍ ያለችኝ ማለት ነው። ከዛ እንዘን አልኳት። እኔ መልሻት እንዘን አልኳት እና ወደ በኪችኔ መጥቼ ማጸዳዳበት ነው የጽዳት እቃዬን አንስቼ ወደ ሽንት ቤት ሄጄ፣ ሽንት ቤት ንጹህ ነው ያኔ ምንም እንትን ይባላል እሷ ነገርዋ ያኔ የዚህን ወር ብር ተይ ከመቀጥለው ወር ላይ ጨምሬ እሰጣለሁ ስትል እኔ ያስፈልገኛል፣ ስለሚያስፈልገኝ መስጣት አለብሽ አልኳት። እንዴ ሀቂ አይደለም እንዴ?
እሷ መብት ስለሆነ እኮ ነው አስሬ የምትጣራው፣ አስሬ ትዕዛዝ የምታበዛው። እና ደግሞ እስከ 1 ወር ይቅርና እኔ አሁን በጠዋት መዳም እኔ ደክሞኛል፣ አይሞኛል፣ ስራሽን ከሳት እሰራለሁ፣ ዛሬ ቁርስ ይቅር ምሳ እሰራለሁ፣ ምሳ ይቅር እራት እሰራለሁ ብል እሺ ትለኛለች? አትለኝም። ምክንያቱም እሷ ኃላፊነቷን ያሳየችበት ነው ስራ ላይ። እኔ ደግሞ ትዕዛዜን ተቀብዬ ደከመኝ ሰለቸኝ ሳልል የሰራው ነው። ከመሬት ተነስተ ደሞዝሽን ከዛ ወር ቀጥዬ እሰጣለሁ ስትል ያስፈልገኛል ስላልኩ እንደዚህ መገነጣጠል አለበት? እንደዛ ስትለኝ እሺ ብዬ በቃ ተናድጃለሁ። በጠዋቱ ተነስተ ለከፈችኝ። እኔ ደግሞ ቶሎ ስለሚበሳጭ ነው መሰለኝ በሆነ ባልሆነ ነገር ነው የምትጨቀጭቀኝ። በሆነ ባልሆነ ነገር ማለት ነው። በቃ እንደዚህ ውሃ እንዴት ቀጠነ ትላለች፣ ዝም ብላ ማለት ነው። እንደዛ ሆኜ እኔ ደግሞ እሷ ፈገግ በየ እንዜን ተማም ኦኬ ብያት ትዕዛዘን በቃ ፉል አድርጌ ነው ተቀበልኳት። ተማም ኦኬ እንዜን ብነድፍ ብያት ከሷ ፊት ለፊት ፈገግ ብዬ መጥቼ እንደዚህ ቆናይቼ እኔ እንድታበሳጭኝ እኮ ነው ተሳጨም። እሷ ፊት ውስጥ ብረድብን ብለውኛል። በጣም ተናድጃለሁና እንደዛ ሆኜ መጥቼ የመጅልስን ሽንት ቤት እንደዚህ በቃ ወልወል አድርጌ ወጣሁ እላቸዋለሁ። ከዛ ደግሞ በዚህ በጠዋት እኮ ነው 1 ሰዓት በማልሞላ ጊዜ ላይ 10 ነገር ሰራች። ከዛ ሽንት ቤት ካጸዳው ካጠብኩ በኋላ ከዛ ጠራችኝ። ከዛ ጠራችኝ እንደ ሄደ ከዛ እንትን አስፈሪማ ነው የምትሰጠኝ። ከዛ ደፍተርና እስክሪብቶ ይዛለች። ኧረ ጉድ ነው። ብር ይዘሽ ነው እንዴ? እኔን ለመለካት ነው እንዴ? እንደዚህ ዝም አልኩና ነአም አልኳት። ከስተርቤ ነአም መዳም አልኳት። ከዛ እንቺ ደሞዝሽን ያበደርኳት ብር ራሱ ነበረኝ ማለት ነው። ይሄ በቀደም የሰጠሽ ነው፣ ይሄ ደሞዝሽ ነውና እንቺ ብላ ሰጠችኝ እላቸዋለሁ። እኔና ደሞሴ መገናኘት የለብንም። እኔና ደሞሴ ሙሽክላ ነው። እኔ ወር ደርሳል ወይስ አይደርስም ብዬ በጣም ተበሳጭቼ ከጠበቅኩ በኋላ ወር ከደረሰኝ በኋላ ደሞዝሽ ከዛኛ ወር ነው ጨምሬ የሚሰጥሽ። ኧረ ጉድ! ከዛ ደሞሴን በሰላም ተቀበልኩ። ያበደርኳት ብር ራሱ ነበረኝ፣ አብራኝ ሰጠችኝ። አልሐምዱሊላህ ሐቄ ነው ብዬ ተቀብዬ ማጣው እላቸዋለሁ። መዳሞች የኔ መዳም እንደዚህ ናት። የእናንተስ እንዴት ናት እላቸዋለሁ። ይሄን ይመስላል። እነሱ ግን በትንሹ ነገር ለማበሳጨት ነው። እኔ ግን አንዳንዴ ትለኛለች መልስ ስለሚሰጣት ያንቺ ደምሽ ትኩስ ነው ትለኛለች። በቃ ስትሎ ስለምናደድ የምታወራ ነገር ላይ መልስ ስለሚሰጣ አልችልበትም። ትዕግስት የለብኝም ማለት ነው። እኔ በሰራው ስራ ብትመጣ አዲ በስህተት ከነከችኝ መልስ ግጥም አድርጌ ነው የምሰጣት። ስለዚህ እንዲህ ሆነናል እላችኋለሁ። አልሐምዱሊላህ ሁሉም ነገር ለኸይር ነው ብለን ማለፍን አላህ ይስጠን ሰብረን እና እላችኋለሁ። ደሞሴን ተቀበልኩ እላችኋለሁ። ሰላም አለይኩም።